ምስር፣ መኮረኒ ሻዕርያ፣ ሩዝ ሀባይብ እንግዲህ እንዳያችሁት ነው ማለት ነው። በእነዚህ ነው የተበልኩት። እዚህ የማያቃጥል ፋብሪካ በርበሬ አለኝ፣ የሚያቃጥልና የማያቃጥል የቀይ ሽንኩርት ቦደራው አለኝ ማለት ነው። ነጭ ሽንኩርትም አለኝ። እነዚህ በእነዚህ ነው ማለት ነው። ኮሸሬ ስንሰራ እኔ ለጊዜው ዛሬ አልጠበስኩም፣ የተገዛ ነበረኝ። እሱን ነው ማለት ነው። ኮሸሬ የተጠበሰ ሽንኩርት ነው ይሄ ማለት ነው። እሱን ነው የምጠቀመው። ይሄ ደግሞ ዶሮ ለምትፈልጉ ነው። ዶሮ ለምትፈልጉ ሰዎች በዚህ መልኩ ተተብሉትና መጨረሻ ላይ ኮሸሬው ላይ ሰረት አድርጋችሁ በመጥበሻ ጠብሳችሁ ላውን ታረጉበታላችሁ ማለት ነው። እኔ አሁን ይሄ እንዲህ አድርጌ ትንሽ እንትንልና ተላጃ ውስጥ አስቀምጠዋለሁ ማለት ነው። ለመብላት ሲፈልጉ እንትን እለዋለሁ ሰርቼ ላውን ኮሸሬው ላይ አረግላችኋለሁ ማለት ነው።
አሁን ምንድነው የማሳያችሁ ቲማቲም መበያ እሰራለሁ፣ ስልስ እሰራለሁ ማለት ነው። እሱን እንዴት ነው የሚሰራው የሚለውን አብረን እናያለን። እንግዲህ ደግሞ ይሄ የምታዩት ምንድነው ካላችሁ ቲማቲም ነው። ቲማቲም ሳልሳና ቁንዶ በርበሬ ትንሽ ቅመም አድርጌበታለሁ። ሽንኩርትና ነጭ ሽንኩርት ነው ማለት ነው። ሁለቱንም ባንድ እንዲበስል ነው ያደረኩት ማለት ነው። እንዲበስል አድርጌዋለሁ። ከዛ የተወሰነ ስኳር አረግበታለሁ ማለት ነው። ይሄ ምንድነው ሶስ ነው። የሚያቃጥል ቃሪያ ያለው ሰው የሚያቃጥል ቃሪያ ማድረግ ይቻላል። ይሄ ስኳር ነው ማለት ነው። ስኳር ነው የምጨምርበት ትንሽ ጣሙ እንትን እንዲል ማለት ነው። ቁምጥጥ ያለ ሳይሆን የኮሸሬ ማባያ ስለሆነ። ከዛ ደግሞ ቃሪያ ያላችሁ ቃሪያ ማድረግ ትችላላችሁ። እኔ ግን አሁን ቃሪያ ስለሌለኝ በቃሪያ የተፈጨ ላዛ አለ። ላዛ ወይም ድቁስ የሚባል ማለት ነው። ከሱ እጨምርበታለሁ ማለት ነው። ከዛ ምን አደርጋለሁ? ይሄ እንትን ነው የቃሪያ ድልስ ነው ይሄ ማለት ነው። ከዛ ቃሪያ ስለሌለኝ ይሄ የተፈጨ ነው የተዘጋጀ ነው። በነጭ ሽንኩርት በምናምን የተፈጨ ትንሽ ቀጠል እንዲያደርግ ይሄን የሚያክል ላዛ እጨምርበታለሁ። ቃሪያው ፍሬሹ ቃሪያ ስለሌለኝ ማለት ነው። ጠይብ ከዛ እፈጨውና መልሼ አንተከትከዋለሁ። ብዙም የሚያቃጥል እንዳይሆን በቃ የተወሰነ አረግበትና ፈጭቼ መጨረሻውን አሳያችኋለሁ ማለት ነው። እንደዚህ ቲማቲሙ ግን መጀመሪያ መብሰል አለበት። እንደዚህ ነው። ይሄ ነጭ ሽንኩርት ነው። ነጭ ሽንኩርትና ቲማቲም እንዲህ አድርጌ አብስየዋለሁ። አሁን ፈጨውና አሳያችኋለሁ። መንተክተክ ደግሞ አለበት ግዴታ ነው። መንተክተክ ይኖርበታል ማለት ነው። ምክንያቱም አልተንተከተከ እንትን አይልም፣ አይጣፍጥም። ከዛ በመፍጫ ፈጨዋለሁ ማለት ነው። መፍጫ ላይ በዚህ ፈጨዋለሁ። እንደዚህ ታረጉና እንደዚህ አድርጋችሁን ትክክ ታረጉታላችሁ። የእጅ መፍጫ የሽንኩርቱም ያንኛው ካላችሁ በዛ መፍጨት ይቻላል። ከዛ እንደዚህ አድርጋችሁ ከፈጫችሁ በኋላ ታንተከትኩታላችሁ። ከዛ የቻላችሁትን ያህል ውሃ ተጨምሮበታላችሁ። አያችሁት እንዴት እንደሚፈጨው? ላም ነው የሚያደርገው። እንዳይወፍርባችሁ ከፈለጋችሁ እናንተ እንትን ተጨምሩበታላችሁ። አሁን እኔ እንደዚህ አድርጌዋለሁኝ። እንደዚህ ማለት ነው። ግን የበለጠ የተወሰነ መላም አለበት። ከዛ ማንተክተክ አለባችሁ። ትክትክ ማለት አለበት። ከዛ ምንድን ነው የማደርገው? እንደዚህ አድርጌ እሳት ላይ ጥዴዋለሁ ማለት ነው። እሳት ላይ ጥድና ይተከተካል። ከዛ ትንሽዬ ከላ አደርግበታለሁ። ሀባይብ እንግዲህ እንደዚህ በዚህ መልኩ ትትሉታላችሁ ማለት ነው። ያኔ በጣም ውሃ እንዳይሆን በዚህ መልኩ። ከዛ ምን ታደርጋላችሁ? እዚህ ምንድን አለ ከላ አስወዳለኝ። እሱን ትንሽዬ ጠብ አደርግበታለሁ። ትንሽዬ በጣምም ሳይበዛ ከል አደርግበታለሁ። አሻን ጣዕም ይሰጠዋል ማለት ነው። አሁን ይሄ በቃ እንትክትክ ብሎ መብሰል አለበት። ሲዝረከረክ ደስ አይለኝ። ጠይብ በቃ ከዛ እንደዚህ ብሎ ይበስላል። እንግዲህ መኮረኒያችን ይሄ ሩዛችንም ደግሞ እንደዚህ ሆኗል ማለት ነው። በጣም አሪፍ ነው። አልነፈረቀም። ሲነፈረቅ እኔ ብዙ ደስ አይለኝም። በቃ በዚህ ሁኔታ ሆኗል። እቃ ማብዛዛት ምናምን አያስፈልግም። በቃ በዚህ ሁሉንም ነገር ባጭሩ መስራት ይቻላል ማለት ነው። እንግዲህ እንዳሳየዋችሁ ነው። መኮረኒ ሩዝ እና ምስር የመኮረኒ ሻዕርያ ነው ማለት ነው። በጣም አሪፍ ነው። በጣም ደስ የሚል እንትን ነው። ኮሸሬ ነው ማለት ነው። ሰርታችሁ ሞክሩት። በጣም ቀላል ነው። በዚህ ሁኔታ ሰርቼ ጨርሻለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ሶሳችንም ደግሞ በዚህ መልኩ ሹሮ መስሏላችኋል። ይሄ ደግሞ የኮሸሬው ማባያ ሶስ ነው ማለት ነው።
ተወዱታላችሁ ብዬ ተስፋ አደርጋለሁ። ዶሮውንም እንግዲህ እንዳሳየኋችሁ ነው እንዴት እንደተበልኩት። እንግዲህ ከዛ በኋላ ይሄን ነው በመጥበሻ ጠብሼ ሀላይቱ ላይ የማደርገው ሀሩዙ ላይ ማለት ነው። ለአሁን ዶሮ የሚፈልግ ሰው ግን ኮሸሬ ብቻውን ነው የሚሰራው እና ይሄን ይመስላል ውዶቼ። ቪዲዮውን ተወዱታላችሁ ብዬ አምናለሁ። ይሄን ይመስላል የሰራሁት ዛሬ። የምታው ዛሬ ሽንኩርት መጥበስ አውጥተውኛል ማለት ነው። የተገዛ ነው ይሄ ከቤት የተዘጋጀ ነው። እንደምትወዱት ተስፋ አደርጋለሁኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሁላችሁንም ሀባይብ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ በአዲስ ቪዲዮ ተመልሼ እመጣለሁ ማለት ነው። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። አዲስም ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌ የምመለከው ቪዲዮ ወደ እናንተ ይደርሳል። የምትጠይቁት ጥያቄ ካለ ጠይቁኝ ማለት ነው። ከልብ አመሰግናለሁ። ደህና ሁኑ።